ህይወታችንን ለመቀየር ብዙ ጊዜ እንወስናለን። ከነገ ጀምሮ ስፖርት እሰራለሁ፣ ከነገ ጀምሮ መጽሐፍ አነባለሁ ብለን እናስባለን፣ ስኬጁል እናደርጋለን፣ እቅድ እናወጣለን። ነገር ግን አሁንም ያቺ ሰዓት ስትደርስ ተመልሰን ለነገ እናስተላልፈዋለን። ምንም እንኳን ነገሩ እንደሚጠቅመን ብናወጣ ማድረግን ጭምር ብንፈልግ፣ ነገር ግን ሰዓቱ ሲደርስ አሁንም ለነገ እናስተላልፋለን። ነገሮችን ለማድረግ እየሞከራችሁ ነው። እሱን ለማድረግ እየሞከራችሁ እያለ ግን ስቲል አንደርስታንድ ያላደረጋችሁት ከእናንተ በተቃራኒ የቆመ አይነት የሚመስል የሆነ አይነት ኃይል አለ። ከእሱ ጋር ነው እየታገላችሁ ያላችሁት። ስለዚህ ፕሮክራስቲኔሽን ወይም ደግሞ ነገሮችን ማዘግየት በራሱ የስንፍና ጉዳይ አይደለም ማለት ነው። በመሀል ያልተረዳነው የአእምሯችን አሰራር። ስለዚህ ባለፈው ሳምንት ፕሮክራስቲኔሽን ምንድን ነው፣ እንዲሁም ደግሞ ለምን ፕሮክራስቲኔት እናደርጋለን የሚለውን ነገር በባለፈው ቪዲዮችን ለማየት ሞክረናል። የኛውን የዛሬውን ቪዲዮ ከማየታችን በፊት የባለፈውን ቪዲዮ ያላያችሁ ሰዎች ካላችሁ ከላይ አስቀምጥላችኋለሁ። እሱን ገብታችሁ በመጀመሪያ ለማየት ሞክሩ። ምክንያቱም ፕሮክራስቲኔሽን ምንድነው እንዲሁም ደግሞ ለምን ፕሮክራስቲኔት እናደርጋለን የሚለውን ነገር መሰረታዊ ነገር ስለሚያስላችሁ ይህን ቪዲዮ ከማየታችሁ በፊት ያኛውን ወደኋላ አንድ ቪዲዮ ተመልሳችሁ እሱን ለማየት ሞክሩ። ወይም ደግሞ ከላይ አስቀምጥላችኋለሁ እሱን ተጭናችሁ አሁን ለማየት ነው። በዛሬ ቪዲዮችን ራሳችንን እንደ አዲስ ለምንፈልገው ነገር በማሰልጠን ፕሮክራስቲኔሽንን የምናሸንፍበትን 7 መንገዶችን የምናይ ነው የሚሆነው። በቪዲዮ መጨረሻ ላይ ደግሞ የ30 ቀን ቻሌንጅ አብረን እኔም አብሬ የሚገባበት አብረን የምናደርገው የ30 ቀን ቻሌንጅ ይኖረናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየታችሁ እንዳትረሱ። ቤተመንግስቱ እባላለሁ። በዚህ ቻናል ላይ ህይወታችሁን ለመቀየር እየታገላችሁ ያላችሁ ወጣቶች ከሆናችሁ ቀጣይ መንገዶቻችን የሚያቀልላችሁ የመንገድ ስንቅ የሚሆናችሁ እውቀቶች፣ መረዳቶች የምታገኙበት ቤት ነው። አሁን ቤተሰብ መሆናችሁን እንዳትረሱ። ይመቻችሁ። ስለዚህ ዋና ሀሳብ ከመግባታችን በፊት ስለ አእምሯችን መረዳት ያለብን የተወሰኑ አይነት ነገሮች አሉ። አእምሯችንን በኃይል መለወጥ አንችልም፣ ነገር ግን ማሰልጠን እንችላለን። አእምሯችንን ለምንፈልገው ነገር ማሰልጠን እንችላለን። ከላይ ለመጥቀስ እንደሞከርኩት አእምሯችን ፊክስድ አይደለም። አእምሯችንን ለምንፈልገው ነገር ማሰልጠን እንችላለን። አእምሯችሁ ማለት ፒውር ፖቴንሻል፣ የምትፈልጉትን ነገር ማድረግ የምትችሉበት፣ ለምትፈልጉት ነገር ሼፕ አድርጋችሁ መጠቀም የምትችሉበት ነው። አእምሯችሁን እናንተ የፈለጋችሁትን ነገር እናንተ ለፈለጋችሁት ነገር አእምሯችሁን አሰልጥናችሁ መጠቀም የምትችሉት መሳሪያችሁ ነው። ምንም ነገር ማድረግ ትችላላችሁ፣ ነገር ግን በኃይልና በትግል አእምሯችንን ማሰልጠን አንችልም። አእምሯችን ለምንፈልገው ነገር በኃይልና በትግል ምንም ነገር ማድረግ አንችልም። ከዛም ይልቅ ልክ እንደ ሕፃን ልጅ ቀስ በቀስ ስቴፕ ባይ ስቴፕ የምንፈልገውን ነገር ለምንፈልገው ቦታ አእምሯችንን ለምንፈልገው ነገር ቀስ በቀስ ልክ እንደ ሕፃን ልጅ ማሰልጠን እንችላለን። ስለዚህ አእምሯችን በየቀኑ በምንደጋግማቸው ጥቃቅን ነገሮች ይማራል። ለምሳሌ የሆነ አይነት ተግባራቶች ማድረግ ሊኖሩብን ይችላሉ። ኢምፖርታንት የምንላቸው ተግባራቶች ለምሳሌ መጽሐፍ ማንበብ ሊሆን ይችላል። ልክ መጽሐፍ ለማንበብ ቁጭ ስትሉ እነዚህ ህይወታችንን ሊቀይሩ የሚችሉ ተግባራቶች በሙሉ ኢንስታንት የሆነ ሪዋርድ የላቸውም። ወዲያው እንደ ሌሎች ተግባራቶች ህይወታችን ላይ ጥቅም አልባ እንደሆኑ ተግባራቶች ኢንስታንት የሆነ ሪዋርድ የላቸው። ስለዚህ እነዚህን ተግባራቶች ለማድረግ በሞከርን ቁጥር የሆነ አይነት የድብርት ስሜት፣ የሆነ አይነት የቦርደም ፊሊንግ ይኖራል። ስለዚህ ያንን ፊሊንግ በተሰማን ቁጥር ወይ አቮይድ እናደርጋለን ወይም ደግሞ ያንን ዲስኮምፈርት ስሜት፣ ያንን የድብርት ስሜት ቶለሬት ማድረግ ያሉብንን ተግባራቶችን እናደርጋለን። እነዚህ ተግባራቶች በሚሉ ቀስ በቀስ አእምሯችንን በረጅሙ ምን አይነት ስሜቶች ሲሰሙ ምን አይነት አክሽኖች መውሰድ እንዳለብን ያስተምሩናል ማለት ነው። ስለዚህ እያንዳንዱ የምታደርጉት ነገር በሙሉ አእምሯችሁን ሼፕ እያደረጉ ነው። ይሄኛውን በመጀመሪያ መረዳት ካልቻለን ከዚህ በኋላ የምናወራቸውን ተግባራቶች በሙሉ ያን ያክል ረብ ያላቸው ሀሳቦች ስለማይሆኑ ማለት። ስለዚህ በመጀመሪያ መያዝ ያለባችሁ ነገር እያንዳንዱ ጥቃቅን የምታደርጓት ተግባራት በሙሉ አእምሯችን እንደ አዲስ ሼፕ ያደርገዋል፣ እንደ አዲስ ሰርቶ የመግጠም ያክል ሼፕ ያደርገዋል። ስለዚህ የምናደርገው ጥቃቅን ተግባራቶች ላይ በሙሉ መጠንቀቅ መቻል አለብን ማለት ነው። ምክንያቱም ህይወታችንን የምንቀይረው ህይወታችንን የሚቀይሩ ተደጋጋሚ የምናደርጋቸው ጥቃቅን ተግባራቶች ናቸው። ስለዚህ እኛም ትኩረት አድርገን የምናደርገው በሚቀጥሉት የ30 ቀን ቻሌንጅ በሚቀጥሉት ጊዜያቶች በሚኖረን የ30 ቀን ቻሌንጅ ላይ ትኩረት አድርገን የምንሰራው እነዚህ ጥቃቅን የምንላቸው ተግባራቶች ህይወታችንን ሊቀይሩ የሚችሉ የሚያነሱ ጥቃቅን ተግባራቶች ላይ ነው ፎከስ አድርገን የምንሰራው። ምክንያቱም እያንዳንዱ እነዚህ ተግባራቶች
በረጅም ሂደት በህይወታችን ውስጥ የምንፈልገውን ውጤት ሊያመጡልን ይችላሉ። እዚህኛው ላይ ሊነሳ የሚችል ጥያቄ አለ። ለምሳሌ ህይወታችንን ሊቀይሩ የሚችሉ ተግባራቶችን ለማድረግ ስንሞክር ይህ ድብርት ስሜት ይሰማናል። ነገር ግን ህይወታችንን ሊቀይሩ የማይችሉ ተግባራቶች ስልክ መጎርጎር ሊሆን ይችላል፣ ሌሎች ከሰዎች ጋር ቁጭ ብለን ማውራት መነጋገር ሊሆን ይችላል። እነዚህን ተግባራቶች ስናደርግ ግን ያ ስሜት ህይወታችንን ለመቀየር ስንሞክር የሚሰማን ስሜት ያ ስሜት የለም ነበር። ለምንድን ነው የሚለው ጥያቄ ሊነሳ ይችላል። አብዛኛው ህይወታችንን ሊቀይሩ የማይችሉ እነዚያ ተግባራቶች በሙሉ ኢንስታንት የሆነ ሪዋርድ አላቸው። ኢንስታንት ሪዋርድ ያላቸው ተግባራቶች በሙሉ በረጅሙ ህይወታችንን የሚቀይሩ ተግባራቶች አሉ። ምንም አይነት ተግባራት ለምሳሌ ሱስ ውስጥ ያላችሁ ሰዎች ሊሆኑ ይችላላችሁ። ያልሆኑ አይነት ተግባራቶች ውስጥ የታደረጉ ሰዎች ሊሆኑ ይችላላል። ዩኖታርን ጋይስ እናውቀዋለን። ህይወታችንን ሊቀይር የሚችል ተግባር እንዳልሆነ እናውቀዋለን። ከዛም ነገር ውስጥ ደግሞ መውጣቱ እንፈልጋለን። ነገር ግን ስለ አቃተን የዚያ ስሜት ውስጥ ደጋግመን የምንኖረው። ስለዚህ ህይወታችን ውስጥ ያን ጥቅም የማይሰጡ ተግባራቶች ኢንስታንት የሆነ ሪዋርድ ያላቸው መጥፎነቱ እሱ አእምሯችን ደግሞ ወደፊት ከሚያገኘው ጥቅም ይልቅ ወደፊት ህይወቴን ሊቀይርልኝ ይችላል ብሎ ከሚያገኘው ወደፊት ህይወቴን ሊቀይርልኝ ይችላል ብሎ ከሚያደርገው ተግባራት ይልቅ አሁን ላይ ያላቸውን ኢንስታንት ሪዋርድ ይመርጣል። ይሄ ኦልሞስት ለዘመናት አእምሯችን ትሬት ሲደረግ የመጣበት ነገር ነው። ከአያቶቻችን ከቅድመ አያቶቻችን ጀምሮ አእምሯችን ትሬን እየተደረገ የመጣበት ነገር ነው። እኛም ደግሞ ላለፉት ጊዜያቶች በማናውቀው ሁኔታ ውስጥ ራሳችንን ትሬን እያደረግን የመጣንበት ነገር ነው። አሁንም ቢሆን ግን ይህን ነገር በመቀየር ህይወታችንን ሊቀይሩ የሚችሉ ተግባራቶቻችን ማድረግ እንችላለን። ራሳችንን አእምሯችንን እንደ አዲስ ማሰልጠን እንችላለን። ቀደም እንዳነሳሁላችሁ ማለት አእምሯችንን በማሰልጠን እነዚህ ዲስኮንፈርት ያላቸውን ህይወታችንን ወደፊት ሊቀይሩ የሚችሉ ተግባራቶችን እንዲመርጥ ማድረግ እንችላለን። ስለዚህ እሱን ዛሬ እንዴት ነው የምናደርገው የሚለውን ነገር የምንነጋገርበት ማለት ነው። ቅድምም በተወሰነ መንገድ ለመጥቀስ ሞክረናል። አእምሯችን በየቀኑ በምናደርጋቸው ጥቃቅን የምንላቸው ተግባራቶች ራሱን ሪዋየር ያደርጋል፣ ራሱን እንደ አዲስ ሼፕ ያደርጋል። አእምሯችን በየቀኑ በምናደርጋቸው ተግባራቶች፣ በምንሰማቸው መረጃዎች፣ በምናያቸው መረጃዎች በሙሉ ራሱን እንደ አዲስ ሼፕ ያደርጋል ማለት ነው። ስለዚህ ይሄኛውን ከሁሉ አስቀድመን መረዳት ያለብን ነገር ነው። አቶ ቨርታም የሚለውን ነገር ከሞታችን በፊት አእምሯችን እንዴት ነው ፋንክሽን እያደረገ ያለ፣ እንዴት ነው ነገሮችን እያየ እየመዘነ እየመረመረ ያለ የሚሉትን ነገሮች ማየትና መገንዘብ መረዳት አለብን። ምክንያቱም ፕሮክራስቲኔሽን ውስጥ አእምሯችንን ካለመረዳት የሚመጣ የአእምሯችንን አሰራር ካለመረዳት የሚመጣ ክስተት እንጂ እናንተ ሰነፍ ስለሆናችሁ ወይም ደግሞ ነገሮችን ማድረግ ስለማትችሉ የሚመጣ ወይም ደግሞ ነገሮችን እናንተ ማድረግ ስለማትችሉ ወይም ደግሞ እናንተ ሰነፍ ስለሆናችሁ የሚመጣ ክፍተት አይደለም። ስለዚህ ፕሮክራስቲኔሽን ማድረግ የስንፍና ጉዳይ አይደለም። ነገር ግን ነገሮችን ማድረግ እየፈለጋችሁ ቢሆን ምን ማድረግ እንዳለባችሁ ቢሆን እያወቃችሁ ነገሮችን ማድረግ እየፈለጋችሁ ቢሆን ማድረግ አለመቻል ኦልሬዲ አእምሯችሁ አሰራር ጋር የተያያዘ ያልተረዳችሁት ያላወቃችሁት ነገር አለ ማለት። ስለዚህ ይህንን ነገር አቺቭ ለማድረግ እና በህይወታችሁ የምትፈልጉትን ነገር ለማግኘት ቅድሚያ አእምሯችሁን መረዳት መቻል አለባችሁ። በህይወታችን ውስጥ ይሄኛውን አእምሯችሁን መረዳት ስላልቻላችሁ በጣም ብዙ የምትፈልጉትን ውጤት ማምጣት ይቻላል። ስለዚህ በህይወታችሁ ውስጥ ያሉትን ውጤቶች መቀየር ከፈለጋችሁ የመጀመሪያው መረዳት ያለባችሁ አእምሯችሁን እንዴት ነው አእምሮ ፋንክሽን እያደረገ ያለ። ምክንያቱም እያንዳንዱ ውጤቶቻችን የሚኖሩት ከዚህ ከውስጥ ስለሆነ ነው። ስለዚህ እሱን ካልተረዳን ውጤቶቻችንን በውጭ በኩል መቀየር አንችልም። ስለዚህ እንዴት ነው አእምሮ ፋንክሽን እያደረገ ያለ? እንዴት ነው የምፈልገውን ውጤት እያመጣልኝ ነው ወይስ እኔ በማልፈልገው መንገድ ነው የሚሄድ ያለ? ምክንያቱም ራሳችሁን ነቅታችሁ ራሳችሁን እስከተሰሩባት ጊዜ ድረስ እናንተ ወይም ደግሞ እኛ የተሰራ ነው በሌሎች ሰዎች ነው። በዙሪያችን ባሉ ሰዎች፣ በቤተሰቦቻችን፣ በማህበረሰብ፣ በጓደኞቻችን የተሰራ። ስለዚህ ይሄ ደግሞ እኛ የምንፈልገውን በህይወታችን ውስጥ የምንፈልገውን ውጤት ላያመጣልን ይችላል። ስለዚህ እኛ አእምሯችንን እንዴት ነው ራሳችን የሚፈልገውን ውጤት እንዲያመጣልን ማሰልጠን የምንችለው? ምክንያቱም ተመሳሳይ ሰዎች የበዙትን ለዚህ ምክንያቱም አእምሯችን በዋናው ሰው በሰማነው መረጃ በምናደርገው ተግባር ኢምፓክት ይደረጋል። ስለዚህ እነዚህ የምናደርጋቸው ተግባራቶች በሙሉ አእምሯችንን አፌክት ያደርጋል። ስለዚህ አእምሯችንን ኢምፓክት ያደረጉት ማለት ደግሞ
በውጭ በኩል ማምጣት የምንፈልገውን ውጤት ላይሰጠን ይችላል ማለት። ስለዚህ እኛ ለምን አይነት መረጃዎች ነው በየቀኑ ኤክስፖዝ የምናደርገው፣ ምን አይነት ተግባራቶች ነው በየቀኑ ኤክስፖዝ እያደረግን ያለን የሚለው ነገር በጣም ወሳኝነት አለው። ሰው አይታችሁ አስተውላችሁ ከሆነ ህይወታችን ላይ ያን ያክል ጥቅም የማይሰጡን ተግባራቶች ናቸው ለመደገቢያ በጣም ቀላል አይደል? ለምንድን ነው ህይወታችን ሊቀይሩ የሚችሉ ተግባራቶችን ለማድረግ ስንሞክር በጣም የሚከብዱን? ለ10 ደቂቃ እንኳን ነገሮችን ማድረግ አንችልም። ነገር ግን ህይወታችንን የማይቀይሩ እነዛን ተግባራቶች ለማድረግ ስንሞክር ግን አስተውላችሁ ከሆነ ለሰዓታት ነው ይህን አናውቅም። ሰዓቱ ራሱ እንዴት እንደሚሆን ለምንድን ነው ይሄ ነገር አፍን የሚያደርግ? ይሄኛው ነገር በራሱ ከአእምሯችን የተሰራበት የተያያዘ ሰው አእምሯችን ሪፈር የሚያደርገው ፋስት ሪዋርድ ያላቸው ወይም ደግሞ ኢዚ ሪዋርድ ያላቸው ነገሮች ነው። ከዛ ውጭ ያሉ ነገሮችን በተቻለ መጠን አቮይድ ለማድረግ እንሞክር። በተቻለ መጠን ስልክ ለመጎርጎር ስንሞክር ወይም ደግሞ ስልክ ለመጎርጎር ስንሞክር ሳናውቀው 4 ሰዓት 5 ሰዓት ቁጭ ብለን ስክሮል ልናደርግ እንችላለን። ምክንያቱም ሶሻል ሚዲያ አልጎሪዝሙ ባይ ዲፎልት ሲሰራ ይህን ነገር መሰረት ያደረገ ነው። የአእምሯችንን አሰራር ቤዝ በማድረግ የተሰራ ነው። ምክንያቱም አእምሯችን በእያንዳንዱ ሰዓት ላይ አዳዲስ ነገሮች ይፈልጋል። አሁን ያየውን ነገር ደጋግሞ ማየት አይፈልግም። ስለዚህ አዳዲስ ነገሮችን ይፈልጋል። ከዛም ባሻገር ደግሞ ፈጣንና ፋስት ሪዋርድ ያላቸው ነገሮች ይፈልጋል። ፋስት ሪዋርድ፣ ኢንስታንት ሪዋርድ ያላቸው ነገሮች ይፈልጋል። ሶሻል ሚዲያው ደግሞ ለዚህ በጣም ምቹ ነው። ምክንያቱም ወዲያው አዳዲስ ነገሮችን ስክሮል ባደረግን ቁጥር እናገኛለን። ከዛም ባሻገር ደግሞ እነዛ ስክሮል የምናደርግባቸው ቪዲዮዎች በሙሉ ኢንስታንት ሪዋርድ ይሰጠናል። ይህን አስተውላችሁ ከሆነ ህይወታችንን ሊቀይሩ የሚችሉ የተወሰኑ መረጃዎችን እንኳን ቆም ብለን ለማየትና ለመመርመር እንኳን አንሞክርም። ቲክቶክ ላይ የ10 ደቂቃ ቪዲዮ ሰልፍ ኢምፕሩቭመንት ላይ የሚያተኩር የ10 ደቂቃ ቪዲዮ ብዙዎቻችን ለማየት አንሞክርም። ምክንያቱም ፋስት ሪዋርድ የሚሰጣችሁ ቪዲዮ ታይፕ አለ። ራሱ ሰልፍ ኢምፕሩቭመንት ጋር የተያያዘ የሆነ አይነት ራሳችን ለመለወጥ የሚያግዟቸው የተወሰኑ አይነት ቪዲዮዎች አስተውላችሁ አይታችሁ ከሆነ እነሱ ላይ ስክሮል የማድረግ ቻንሳችሁ በጣም ሀይ ነው። ቶሎ ነው ስክሮል የሚታርጓት ከመጨረሻችሁ አካባቢ። ነገር ግን በተቃራኒ ኢንተርቴንመንት የሆኑ ቪዲዮዎች ካሉ እነሱ ነገሮች ላይ እነሱ ቪዲዮዎች ላይ ረጅም ሰዓታችሁን የምታጠ ይህኛው ዞር ብላችሁ ስታስተውሉት እኮ በራሳችሁን ታውቁታላችሁ አይደል? ህይወታችሁን ሊቀይርላችሁ የሚችል ተግባር እያደረጋችሁ እንደሆነ ታውቃላችሁ። አሁን የምታያቸው ቪዲዮዎች በሙሉ ህይወታችሁ ላይ ያን ያክል ረብ ያላቸው ነገሮች እንዳልሆኑ ታውቃላችሁ። ነገር ግን እስቲ ታደርጓቸዋላችሁ። ይህም የሚሆነው አእምሯችሁ ኢንስታንት ሪዋርድ ያላቸውን ነገሮች ብቻ ማድረግ ስለሚፈልግ ነው። ነገር ግን እስቲ በዚህ አካሄድ የሚቀጥል ከሆነ በህይወት ውስጥ የምንፈልገውን ተግባራቶችን ማድረግ አንችልም። ስለዚህ ዋናው ጥያቄ እንዴት ኢንስታንት ሪዋርድ የሌላቸውን ተግባራቶች በማድረግ ህይወታችንን የምንቀይረው የሚለው ጥያቄ ነው። ስለዚህ በዛሬ ቪዲዮችን ለመመለስ የምንሞክረው እሱ ነው። ፕሮክራስቲኔሽን ኦቨርካም ማድረግ ማለት ለአንዴና ለመጨረሻ ጊዜ ፕሮክራስቲኔሽንን ማስወገድ ወይም ደግሞ ፕሮክራስቲኔት አለማድረግ ማለት አይደለም። ነገር ግን ህይወታችንን የሚለውጡትን እነዛን ተግባራቶች ለማድረግ ስንሞክር ዲስኮንፈርት ይሰማናል። ያ ዲስኮንፈርት ሲሰማን ደግሞ በተቻለ መጠን አእምሯችን ያንን ተግባራት አቮይድ እንድናደርግና ኢዚ ሪዋርድ ያላቸውን ተግባራቶች እንድናደርግ ፑሽ የሚያደርግ እሱ ዲስኮንፈርት ውስጥ መቆየት መቻል ማለት ነው። እዛ ዲስኮንፈርት ውስጥ መቆየት መቻል ነው። ያንን ተግባር ቢደብረንም ያስጠላንም ማድረግ መቻል ማለት ነው። ለምሳሌ ቪዲዮ ዛሬ ሪከርድ እያደረግኩላችሁ ያለ ይብረን ይሄ ነው ሁለተኛው ነው ሪከርድ ሳደርገው። ምክንያቱም የመጀመሪያ ታይም ላይ ሪከርድ እያደረገ ነው ብዬ አስቤ ነበር፣ ነገር ግን ሪከርድ አላደረገም። ስለዚህ ሁለተኛ ነው ደግሜ አንዴ አውርቼ የነበረውን ቶፒክ ደግሜ እያወራ ያለው ሁለተኛ እሱ በራሱ የሆነ የሚደብር ስሜት አለ። ከዛም ባሻገር ደግሞ ቪዲዮውን ሪከርድ ማድረግ አልፈለኩም። እንደኛ ሙያው ጥሩ ስሜትም የለኝም ውስጥ። ስለዚህ በእነዚህ ናቸው ሌሎች ተያያዥ ጉዳዮች ይህንን ቪዲዮ ሪከርድ ማድረግ አልፈለኩም። ነገር ግን ማድረግ ስላለብኝ ብቻ ነው የማደርገው። ዶንት ኤክስፔክት ይሄ ህይወታችሁን ሊቀይሩ የሚችሉ ተግባራቶችን በሙሉ ለማድረግ ስትሞክሩ የሆነ አይነት ኢነርጂ ይኖራችኋል፣ የሆነ አይነት ሞቲቬሽን ይኖራችኋል ማለት አይደለም። ነገር ግን ማድረግ ስላለባችሁ እየደበራችሁ ግን ታደርጓቸዋላችሁ፣ እያስጠላችሁ ግን ታደርጓላችሁ። ብዙዎቻችን ትልልቅ ስኬታማ የምንላቸው ሰዎች ኢቨን ሶሻል ሚዲያ ላይ የሚሰሩ ኮንተንት ክሬተሮችን የምናያቸውን ኮንተንት ክሬተሮች ለማየት ስንሞክር
በየቀኑ ኮንሲስተንት ቪዲዮ ፕሮዲውስ ሲያደርጉ ስናይ ሳይደብራቸው ቀርቶ ወይ ኢነርጂ ተሰምቷቸው ወይ ደግሞ በሞቲቬሽን ውስጥ የሚያደርጉት ነው የሚመስለን። ነገር ግን እንደዛ ነው። ይሄንን እናንተ ትረዱት ነበር ለማድረግ ልትሞክሩ ወይም ደግሞ እያደረጋችሁ ያላችሁ ሰዎች ይህንን ቪዲዮ አይታችሁ ትረዱኛላችሁ ምን አይነት ፊሊንግ እንዳለ። በየቀኑ አመቱን ሙሉ ሞቲቬትድ ሆኖ ኢነርጂ ሆኖ ሊሰራ የሚችል ሰው ማንም ነው። ከዛ ባሻገር ግን ይህንን ነገር ኮንሲስተንት እንዲያደርጉ የሚያስችላቸውን ሲስተም ይዘረጋሉ። በዚያ ሲስተም መሰረት ደበራችሁም አልደበራችሁም መደረግ ስላለበት ይደረጋል ነገር ነው። ስለዚህ በተቻለ መጠን ፕሮክራስቲኔቲንግ ኦቨርካም ማድረግ ማለት ይሄ ሙሉ ለሙሉ ማጥፋት ማለት ነው አይደለም። ነገር ግን ድብርት ቢሰማንም ማድረግ ያሉብንን ተግባራዊ መስራት ያሉብንን ስራዎች መስራት እንድንችል ራሳችንን ማሰልጠን ኢነርጂ ኖረንም ሞቲቬሽን ኢነርጂ ኖረንም አልኖረንም ሞቲቬሽን ኖረንም አልኖረንም ተግባራቶቻችንን ማድረግ እንድንችል ራሳችንን ማሰልጠን ነው። የመጀመሪያው መስተካከል ያለበት ኤክስፔክቴሽናችን በተጋባ ቁጥር ነገሮች ላይ ቶሎ ተስፋ የመቁረጥ ዕድላችን በጣም ይሰፋል ማለት ነው። ምክንያቱም ነገሮችን ለማድረግ ስትሞክሩ የሚገጥማችሁ ሪያሊቲ እናንተ ኤክስፔክት ከምታደርጉት ፍጹም የተጣረረ ነው። ስለዚህ እንደዚህ ከሆነ ደግሞ አእምሯችሁ ኦኬ ይህን ነገር በቃ እኔ ማድረግ አልችልም ለእኔ የተፈጠረ ነገር አይደለም ብሎ እንዲያስብ ታደርጉታላችሁ። ስለዚህ በተቻለ መጠን ኤክስፔክቴሽናችሁን የመጀመሪያ ነገሮቻችሁ የሆነ ነገር ለማድረግ ስትሞክሩ ኤክስፔክቴሽናችሁን ለማስተካከል መሞከር ያለባቸው። ይህንን ኤክስፔክቴሽናችሁን ለማስተካከል የተለያዩ አይነት መረጃዎች ልታዩ ትችላላችሁ። ኦልሬዲ ኤክስፔሪንስ ካደረገው ሰው ልታዩ ትችላላችሁ። ምክንያቱም ኤክስፔሪንስ ያደረገ ሰው ትክክለኛው ነገር ሊነግራችሁ ይችላል። ይሄ ነገር የምር እናንተ እንደምታስቡት እንደዚህ ይለያል ይልቁን በዚህ መንገድ ነው የሚሄደው። ስለዚህ እሱን ኤክስፔክቴሽናችሁን አስተካክላችሁን ካልቻላችሁ መሀል ላይ የመውደቅ ዕድላችሁ ሰፊ ነው። መውደቃችሁን ብቻ አይደለም ችግር ከወደቃችሁ በኋላ ላትነሱ ትችላላችሁ። ስለዚህ ፕሮክራስቲኔሽን የምንለው ነገር ሙሉ ለሙሉ ፕሮክራስቲኔሽንን ማስወገድ ወይም ደግሞ ከዚህ በኋላ ፕሮክራስቲኔሽን ኦቨርካም ሲባል ከዚህ በኋላ ፕሮክራስቲኔት አለማድረግ አለ። ኤኒታይም ላይ ኢቭን ፕሮዳክቲቭ የምንላቸው ትልልቅ ስኬታማ የሆኑ ሰዎች እንኳን ፕሮክራስቲኔት ሊያደርጉ ይችላሉ የሆነ ታይም ላይ። ነገር ግን እነሱ የሚለያቸው ምንድነው? ኢቭን ፕሮክራስቲኔት ሊያደርጉ ነገሮቻቸውን ግን ማድረግ ያለባቸውን ነገር ግን ያደርጋሉ። ስለዚህ የፕሮክራስቲኔሽን ስሜት ሲሰማቸው የዲስኮምፈርት ስሜት ሲሰማቸው ነገሮችን አቮይድ ከማድረግ ይልቅ ነገሮችን በዚያ በድብርት ስሜት ውስጥ ቢሆን ለማድረግ ራሳቸውን አሰልጥነዋል። ስለዚህ ማድረግ ያለባቸው ነገር ያደርጋሉ ማለት ነው። እኛም ዛሬ ለማየት የምንሞክረው ነገሮችን የሚያክል ቢደብሩን እንኳን ራሳችንን አሰልጥነን እንዴት ነው እነዛን ህይወታችንን ቀይሮ የሚችል ተግባራቶቻችንን ማድረግ የምንችለው ነገር። ስለዚህ ፕሮክራስቲኔሽን በጊዜ ሂደት አእምሯችንን ያሰለጠነው ነገር ነው እንጂ የስንፍና ጉዳይ አለ። ስለዚህ በተቻለ መጠን ይህኛውን አእምሯችንን ያሰለጠነው ነገር ደግሞ አሁንም ደግሞ በሌሎች ተግባራት እንደ አዲስ ለምንፈልገው ነገር ራሳችንን ያሰልጠነው የምንፈልገውን ተግባራቶች በማድረግ ቤታችን ውስጥ የምንፈልገውን ውጤት ማግኘት እንችላለን። ከዛ በኋላ ነገሮች ስታደርጓቸው ኢዝሊ ብታደርጓቸው ይሆናል። ምክንያቱም ነገሮችን ሊታረጉ የሚችሉባቸው ኢዝሊ ነገሮችን ሊታረጉ የሚችሉባቸው ሜንታል ሞዴሎች ወይም ደግሞ ፓተርኖች ሪኮግናይዝ ያደርጋል። መለስ ብለን አሁን ለማየት ስንሞክር ነገሮችን ፕሮክራስቲኔት የሚያደርጉ ሰዎችስ ምን አይነት ፓተርን ነው? ይህኛውን ፓተርን ለማየት ነው። ነገሮችን ብዙ ጊዜ ፕሮክራስቲኔት የሚያደርጉ ሰዎች ራንደምሊ ለማየት ስንሞክር የሆነ ኢምፖርታንት ታስኮች ይኖሩናል። እነሱ ኢምፖርታንት ታስኮች ለማድረግ ስንሞክር የሆነ አይነት ዲስኮምፎርት ይሰማናል። ምክንያቱም እያንዳንዱ ኢምፖርታንት ለህይወታችን ጠቃሚ ነው ብለን የምናስበው ተግባራት እንዳልኳችሁ ኢንስታንት የሆነ ሪዋርድ የለም። ኢንስታንት የሆነ ሪዋርድ የለው ማለት የሆነ አይነት ድብርት ስሜት ሊሰማችሁ ይችላል ነገሮችን ከማድረግ። ስለዚህ እሱን ለማድረግ ስትሞክሩ ያ ድብርት ስሜት ይሰማል። ያ ድብርት ስሜት ሲሰማችሁ እንደሆነ ይታወቅ አቮይድ ይታደርጋል። አቮይድ ታደርጉታላችሁ። ይሄ በራሱ ተደጋጋሚ ስትሬት ለአእምሯችሁ የሆነ አይነት ትምህርት እያስተማራችሁ ትምህርት ማለት ነው። እሱን አቮይድ ስታደርጉት አእምሯችሁ የሆነ ያረፈ ይመስላል። ትልቅ ሪሊፍ ያገኘ ትልቅ የደስታ ስሜት ያገኘ ይመስላል። ስለዚህ ፕሮክራስቲኔት የሚያደርግ ሰው ምን አይነት ፓተርን ነው የሚሆነው? እሱን ለማየት ነው የሚፈልግ። ምክንያቱም አእምሯችን እያንዳንዱ ደጋግመን ከምናደርጋቸው ነገሮች ውስጥ ፓተርኖች ክሬት እያደረገ በዛ መንገድ ዲፎልት ሪስፖንሳችንን እያስተካከለ ይሄዳል። ስለዚህ ይሄኛውን ነገር እያየን በራሳችን መንገድ እያስተካከል ነው ማግኘት ከሆነ
አእምሯችን ውስጥ አእምሯችን ለማንፈልገው የማንፈልገውን ውጤት ፕሮባብሊ እያመጣብን ይላል። እኛም ደግሞ ለምንድነው ይህን ነገር ለማድረግ ሞክራለሁ ግን ነገሮችን ለማድረግ ስሞክር አልችልም፣ ያቅተኛል፣ ሊከብዱኝ ነው። ከዛ ደግሞ የምፈልገው ውጤትም ደግሞ የት ውስጥ እየመጣ አይደለም ብለን እንጠይቃለን። ነገር ግን እነዚህ ሁሉ የማንፈልጋቸው ውጤት ጀርባ ያለው ይሄ ስለሆነ ማለት። ስለዚህ የመጀመሪያው ፕሮክራስቲኔት የሚያደርጉ ሰዎች የመጀመሪያው ፓተርናቸው ላይ ኢምፖርታንት ታስክ ይኖራቸዋል። እሱን ኢምፖርታንት ታስክ ለማድረግ ሲሞክሩ የመጀመሪያ ኢምፖርታንት ታስክ የሆነ የምናደርገው የሆነ ኢምፖርታንት ታስክ ጠቅመናል ብለን የምናስበው ወይ ስኬጁል ያደረግነው ወይም ደግሞ ያቀርበው የሆነ ታስክ ነው። እሱ ታስክ ይኖረናል። ከዛ በኋላ እሱን ታስክ ለማድረግ ሲሞክር እንደተባለው ኢምፖርታንት የምንላቸው ታስኮች በሙሉ ኢንስታንት የሆነ ሪዋርድ ስለሌላቸው ዲስኮምፈርት ይኖራቸዋል። ያ ማለት አእምሯችን የሆነ ድብርት ስሜት ውስጥ ይገባል። ይሄ ድብርት ስሜት ሲሰማችሁ ምን ታደርጋላችሁ? ፕሮክራስቲኔት በሚያደርግ ሰውና በሚያደርግ ሰው መካከል ልዩነት የሚፈጥረው ይችላል። በአንፊል ራሳችን እስካላሰልጠናቸው ድረስ አቮይድ ለማድረግ ነው። የሆነ ድብርት ስሜት ተሰማችሁ ማለት ያን ስሜት አቮይድ ለማድረግ ነው። ስለዚህ ምን ታደርጋላችሁ? የሆነ የድብርት ስሜት ሊሰማችሁ ይችላል። የሆነ የፍርሃት ስሜት ሊሰማችሁ ይችላል። የእርግጠኛ ያለመሆን ስሜት ሊሰማችሁ ይችላል። እነዚህ ስሜት ሲሰማችሁ በተቻለ መጠን አቮይድ ነው ለማድረግ የምትሞክሩ። ስለዚህ ኢምፖርታንት ታስክ ካለ ከዛ የሆነ ዲስኮምፈርት ይሰማቸዋል። እሱ ዲስኮምፈርት ሲሰማቸው ደግሞ አቮይድ ያደርጋሉ። አቮይድ ሲያደርጉ ምን ይሰማቸዋል? የሆነ ሪሊፍ ይሰማቸዋል። ይሄ ሪሊፍ ደግሞ ያቺን የመረጋጋትና ደስተኛ የመሆን ስሜት ነገሩን ይበልጥ ስትሮንግ እያደረገ ይመጣል። ምክንያቱም እያንዳንዱ ኢሞሽናችን፣ እያንዳንዱ የሚኖረውን ፓተርን፣ እያንዳንዱ ሞራል ሰርኪታችን ስትሮንግ እያደረገ የሚመጡ። ስለዚህ ያቺ ሪሊፍ ተሰማችን ማለት ነገሮችን ይሄ ነገር ለካ እንደዚህ አይነት ስሜት የሆነ ደስ የሚል ስሜት ለካ አለ ብሎ አእምሯችን እንዲመዘግበውና ያንን ሰርኪት ይበልጥ እንዲያጠናክረውና ያንን ፓተርን ይበልጥ እንዲያጠናክረው ያደርገዋል ማለት ነው። ብሬን ሪሊፍን ካገኘ በኋላ ኦልሬዲ ታስኩ መስራት ያለብን ስራዎች ኦልሬዲ ዘግይተዋል፣ ዲሌይድ ሆነዋል ማለት ነው። ስለዚህ እሱ ደግሞ ቀጣዩን ፕሮክራስቲኔት የምናደርግበትን ደግሞ ራውት ደግሞ ይበልጥ ስትሮንገር እያደረገው እንዳልኳችሁ ይበልጥ እያጠናከረው ይመጣል። ስለዚህ ኦልሬዲ አንድ ፕሮክራስቲኔት የሚያደርግ ሰው ይህንን አይነት ፓተርን ነገር ግን ራሱን ፕሮክራስቲኔት ራሱን ያሰለጠነ ሰዎች ዶኔት የሚገርም ይህኛው ምን አይነት ፓተርን የሚኖረው አእምሯችን ውስጥ ደጋግመን የምናደርጋቸው ነገሮች ናቸው። አእምሯችን ውስጥ የሆነ አይነት ፓተርን ፕሮት የሚያደርጉት። ስለዚህ ምን አይነት ኢምፖርታንት ታስክ አለ። ይህንን ኢምፖርታንት ታስክ ለማድረግ ሲሞክር ሁሌም ቢሆን ራሱን ያሰለጠነውን ሰው ዲስኮንፈርት ስሜት አይሰማውም። ነገር ግን ያ ዲስኮንፈርት ሲሰማው የሚወስደው ሪስፖንስ የሚወስደው ምላሽ ፕሮክራስቲኔት ከሚያደርገው ሰው የተለየ። ስለዚህ የሆነ ኢምፖርታንት ታስክ አለ። እሱ ኢምፖርታንት ታስክ ሲወስድ እሱ ኢምፖርታንት ታስክ አለ። አሁን ኢንስታንት ሪዋርድ ስለሌላቸው የሆነ ዲስኮንፈርት ይሰማል። ያ ዲስኮንፈርት ሲሰማው ኖቲስ ያደርገዋል። አዌርነስ አለኝ ኦኬ እንደዚህ አይነት ፊልድ እየተሰማኝ ከራሱ ጋር ያወራል። ያችን ስሜት ኖቲስ ያደርጋታል ማለት ነው። ነገር ግን ያችን ስሜት ብትሰማው ያችን ስሜት ኖቲስ ቢያደርጋት ስቲል ማድረግ ያለበትን ተግባር ግን ያደርጋል። ያንን ተግባር ሲያደርግ ለራሱ ያለው ኮንፊደንስ ለራሱ ያለው ሰልፍ ኢሜጅ ቢልድ እያደረገ ይመጣል። ሰው ስራው ልካይ ለራሱ ያለው ሞቲቬሽን እየጨመረ ይመጣል። ምክንያቱም ሞቲቬሽን የምንለው ወይ ኢነርጂ የምንለው ነገር የሆነ አይነት አክሽን ካደረግን በኋላ የምናገኘው ፊሊንግ ነው። እኛ ግን ቀድመን እነሱን ፊሊንጎች ለማግኘትና ለማግኘት እየሞከርን ነው። ነገር ግን እነዛ ተግባራትን ሳናደርግ ይሄ ሰልፍ ኮንፊደንስ አይመጣም። አሁን ይህ ሰው ይህንን ተግባር አደረገ ኦልሬዲ ለራሱ ያለው ሰልፍ ኢሜጅ ይስተካከል፣ ለራሱ ያለው ኮንፊደንስ ይጨምራል። ምክንያቱም እኔ ዲስኮንፈርትን ምንም አይነት ዲስኮንፈርት ውስጥ በሆን ምንም አይነት ተግዳሮት ውስጥ በሆን እንኳን ነገሮችን ማድረግ የሚችል ሰው ነው ብሎ ያስባል ማለት ነው። እንዴት ነው ራሳችንን ለዲስኮንፈርት በማሰልጠን
የዲስኮምፈርት በማሰልጠን ፕሮክራስቲኔሽንን ኦቨርካም የምንለው ሰው ፕሮክራስቲኔሽንን ኦቨርካም ለማድረግ ስንሞክር ይህንን የምናደርገው ዲስኮምፈርትን ሪሙቭ በማድረግ አይደለም፣ እንደዛ ማድረግ ስለማንችል ማለት ነው። ነገር ግን ዲስኮምፈርት ሲሰማን የሚኖረን ዲፎልት ሪስፖንስ በመለየት እሱ ነው ለማድረግ የምንሞክረው። ይሄ ፕሮክራስቲኔሽን የምንለው ነገር እንደ ሜጀር ኮዝ እንደ ዲስኮምፈርትን እና ወይም ደግሞ ቦርደም ልናነሳ እንችላለን እንጂ የተለያዩ አይነት ሪዝኖች ሊኖሩ ይችላሉ። እንዳልኳችሁ ፐርፌክሽኒስት የምንላቸው ሰዎች አሉ። ፊር ኦፍ ፌሊየር፣ የመውደቅ ፍራቻ፣ እነዚህ ነገሮች በሙሉ ተደማምረው ፕሮክራስቲኔት እንድናደርግ ሊያደርጉ ይችላሉ። ምክንያቱም አንድ ፐርፌክሽኒስት የምንለው ሰው ነገሮችን ለማድረግ ሲሞክር ይሄ ነገር እኮ የለኝም፣ ይሄ ነገር እኮ አልተሟላለኝም። ለምሳሌ ሶሻል ሚዲያ ላይ መስራት የሚፈልግ ሰው ካሜራ የለኝም፣ በአግባቡ ማይክ የለኝም ብሎ ፕሮክራስቲኔት ለማድረግ ይሞክራል። ይሄ ኦልሬዲ እነዚህ ነገሮች የለኝም በሚል ተልካሻ ምክንያት ነው እንጂ ከጀርባው ያለው ፕሮክራስቲኔት ነው እያደረገ አእምሯችን በምን መንገድ ነገሮችን ከማድረግ ሊያስቆማችሁ እንደሚችል አንዳንዴ አዌርነስ በሌላችሁ ለማየት እንኳን አትችሉም። በጣም በሚገርም ነገር ምክንያቱም ነገሮችን ስታደርጓቸው ልክ መስለው የሚታዩአችሁ። ለምሳሌ አሁን ማይክ የለኝም፣ ስልክ ጥርት ያለ ስልክ የለኝም ብላችሁ ልታስቡ ትችላላችሁ። ልክ ናችሁ። ስልክ ጥርት ያለ ስልክ ያስፈልገኛል ምናምን ብላችሁ ልታስቡ ትችላላችሁ። ነገር ግን ሁሌም ቢሆን ይሄኛውን ነገር አእምሯችን እየተጠቀመበት ያለው ፕሮክራስቲኔት እንድናደርግ ወይም ደግሞ ነገሮችን እንዳናደርግ እንድናዘግያቸው። ይህንን ነገር የምር ቁጭ ብለን ከራሳችን ጋር መነጋገርና ማውራት ካልቻለን ነገሮችን አክሽን ማድረግ አንችልም፣ ነገሮችን መለወጥ አንችልም። ስለዚህ እንዴት ነው ፕሮክራስቲኔሽንን ኦቨርካም ለማድረግ ለዲስኮምፈርት ራሳችንን የምናሰለጥነው? የመጀመሪያው ነገር ኢምፖርታንት ነው ብለን የምናስበው ነገር አይደንቲፋይ ማድረግ። ምክንያቱም ህይወታችን ላይ የተለያዩ አቅጣጫዎች አሉ። ህይወታችንን በጣም በብዙ አቅጣጫዎች ልንመራው ልንቀይሰው እንችላለን። ህይወታችን ላይ የትኛው አቅጣጫ መከተል እንዳለብን መጀመሪያ አይደንቲፋይ ካላደረግንለት አእምሯችን ወደዛ መስመር ኢነርጂውን ወደዛ መስመር ኢፈርቱን ቻናል አድርጎ መስራት ያለበትን ያቅሙ ላይሰራልን ይችላል፣ ኢፈርቱን ላያወጣልን ይችላል እዛ ቦታ ላይ። ስለዚህ የመጀመሪያው ስራችን ምንድነው ህይወታችን ላይ የሚፈልገው? ይሄ ፕሮክራስቲኔሽን ኦቨርካም ለማድረግ ብቻ ሳይሆን እንደው እንደ ጠቅላላ ህይወታችንን ለመምራት በሚፈልግበት ሂደት ውስጥ የትኛው አቅጣጫ ላይ መሄድ የሚፈልግ፣ በየትኛው መስመር ህይወታችንን መውሰድ የሚፈልግ ሰው ይህኛው ትልቅ ነገር መሆን አይጠበቅበትም። ነገር ግን ህይወታችንን ልትወስዱ የምትፈልግበትን የሆነ አይነት አቅጣጫ መለየት፣ ይህኛው በራሱ መጀመሪያ በጣም ኢምፖርታንት ነው። ምክንያቱም እንዳልኳችሁ ኢፈርቱን ዳይሬክት ማድረግ የሚችለው አእምሯችን የሆነ አይነት አቅጣጫ ስታሳዩት፣ የሆነ አይነት ቦታ ካልቀደዳችሁበት በዛ ውስጥ ሊፈስላችሁ አይችልም። ስለዚህ በየትኛው መስመር ነው በየትኛው አቅጣጫ ነው የሚሄደው የሚሉትን ነገሮች ራሳችሁ ላይ ቁጭ ብላችሁ ተመካክራችሁ ተነጋግራችሁ መወሰንና አይደንቲፋይ ማድረግ አለባችሁ ማለት ነው። የመጀመሪያ ህይወታችሁ ላይ ኢምፖርታንት የምትሉትን ነገር መለየት ይቻላል፣ ወይም አይደንቲፋይ እንደ ጎል ታስቀምጡት የምትችሉት ይሆናል፣ እንደ ዓላማም ታስቀምጡት ነገር ሊሆን ይችላል፣ አቺቭ ማድረግ የምትፈልጉት ነገር ሊሆን ይችላል። እሱን አይደንቲፋይ ማድረግ ነው። ትልቅ ያን ያክል በጣም ኤክስትራ የሆነ ነገር ምናምን የለም። በቃ ገባችሁ? የሆነ ሙያ ላይ ራሳችሁ ማብቃት ሊሆን ይችላል። እዚህ እኔ በዚህ ነገር ራስን ስኪልፉል ቫሉዌብል ማድረግ እፈልጋለሁ ሊሆን ይችላል። እሱን ከለያችሁ በኋላ ሁለተኛ ላይ ማድረግ ያለባችሁ ነገር አይደንቲፋይ ካደረጋችሁ በኋላ ነገሩን በተቻለ መጠን ለአእምሯችሁ በጣም ግልጽ ማድረግ ይችላል። ክሊር አስ ክሪስታል የሚባል ነገር አለ። በተቻለ መጠን ለአእምሯችሁ ነገሩን ክሊር ማድረግ ይችላል፣ ነገሩን ግልጽ ማድረግ ይችላል ያስፈልጋል። ምክንያቱም ነገሩን ማድረግ በራሱ የሆነ ድብርት አለ፣ የሆነ ዲስኮምፈርት አለ። በዚህ ላይ ደግሞ ተጨማሪ ኮንፊውዥን ሲጨመርበት ደግሞ እናንተ ሊያስቆም የሚችልበት አቅም ከፍ ይላል በጣም። ስለዚህ ከተቻለ መጠን ነገሮችን ክሊርሊ ለአእምሯችሁ ስቴት ማድረግ መግለጽ፣ ክሊርሊ ማስቀመጥ ነው። አይደንቲፋይ ያደረጋችሁ የምትፈልጉትን ነገር ከዛ ለአእምሯችሁ በአግባቡ ግልጽ በሆነ እንዴት ነው የምናደርገው፣ ስንት ሰዓት ነው የምናደርገው፣ ምንድን ነው የምናደርገው፣ ምንድን ነው ኤክስፔክት የሚደረግ እያንዳንዱ ክሊርሊ ነገሮችን ማስቀመጥ ነው። ሁለተኛ ላይ ይህንን ካደረጋችሁ በኋላ ሶስተኛ ላይ ደግሞ ነገሩን ለመጀመር በጣም ቀላል ማድረግ። ለምሳሌ የሆነ ተግባራት ለማድረግ ስንሞክር አእምሯችን አንድ ትሪክ ከሚያደርግበት ነገር አንጻር አእምሯችን በጣም ከባድ ነገርን በጣም ቀላል ነገርን መጀመር። በጣም ቀላልም ከሆነበት ነገሩን ማድረግ አይፈልግም፣ በጣም ከባድም ከሆነበት ደግሞ ነገሩን ማድረግ አይፈልግም። ለ4 ሰዓት ለ5 ሰዓት ነገሩን ላድርግ ብትሉ
አይሆንም። ምክንያቱም ነገሩ በራሱ በጣም አድካሚ ነው። ነገሩ በራሱ በጣም አሰልቺ ነው። የመጀመሪያ ታይም ላይ እሱ በጣም ከባድ ነው። ለአራት ሰዓት አንድ ቀን ሁለት ቀን ልታደርጉት ትችላለህ። ነገር ግን ለ3 ወር ለ6 ወር አድርጉት ብትባሉ ግን አታድርጉት። በተቻለ መጠን አእምሯችሁ በጣም ቀላል ነው ብሎ እንዳይመጣም ትንሽ ከፍ ማድረግ በጣም ከፍ እንዳይልም ደግሞ በተቻለ መጠን ከአንድ ሰዓት በላይ እንዳታደርጉት ጭራሽ በቃ ቢሆን ከ30 እስከ 40 ደቂቃ ድረስ ምናምን ኮምፈርታብል ነው። ካልሆነ ከ5 እስከ 10 ደቂቃ ቢሆን እንደዚህ እያደረጋችሁ መጀመሩ በጣም ቀላል ማለት ነው። ምክንያቱም አእምሯችን የሚሰራው በየቀኑ በምንደጋግማቸው ተግባራቶች ነው እንጂ አንዴ ለ4 ሰዓት ለ5 ሰዓት በምናደርጋቸው ቀኑ ሙሉ የሆነ አንድ ተግባር ብታደርጉ አእምሯችሁን ሼፕ ያደርጋችሁ፣ አእምሯችሁን ሪዋይር ያደርጋችሁ፣ አእምሯችሁን አይቀይርም። የሆነ ውጤት እንድናመጣ በየቀኑ የሚደጋገሙ ጥቃቅን ተግባራቶች ያስፈልጉናል። አእምሯችን ውስጥ ህይወታችን ውስጥ በጣም ትልቅ ኢምፓክት ያላቸው ጥቃቅን በየቀኑ የምናደርጋቸው ተግባራቶች ናቸው። አንዴ ቀኑ ሙሉ ከምናደርጋቸው ይልቅ ይሄኛውም ደግሞ ሰዓቱን በየቀኑ እያየን እየጨመርን እንሄዳለን ማለት ነው። የመጀመሪያ ታይም ላይ ግን ነገሩን ለማድረግ ስትሞክሩ በተቻለ መጠን ሰዓቱን በተቻለ መጠን አነስ ማድረግ፣ ያን ያክል ጭንቀት እንዳይፈጥርባችሁ፣ እንዳይረብሻችሁ፣ ዲስኮምፈርት ውስጥ እንዳይፈታችሁ በተቻለ መጠን ኮምፈርታብል የሆነ ከዛ በተቻለ መጠን በየቀኑ ደግሞ የሆነች ታይም እንደመጨመር እንሞክር ማለት ነው። በአራተኛነት ደረጃ ደግሞ ለማየት የምንሞክረው ራሳችሁን ለዲስኮምፈርት ትሬን ማድረግ ነው። በየቀኑ ህይወታችን ለመቀየር የሚጠቅሙ ተግባራቶች ለማድረግ ስንሞክር እነዛ ዲስኮምፈርቶች አብረው ነው ይባሉ በየቀኑ በአምስተኛ ደረጃ ደግሞ ኢንስታንት የሆነ ሪዋርዶችን በተቻለ መጠን ከኤንቫይሮንመንታችሁ ላይ ማስወገድ መቻል። ምክንያቱም እንዳልኳችሁ ኢንስታንት የሆኑ ሪዋርዶች አእምሯችሁ ቀላል ስራዎች ላይ ብቻ ኢንጌጅ ሆኖ እንዲሰራ ነው። ከባድ ስራዎችን ለመስራት ስትወጡ አእምሯችሁ ስቲል ኢንስታንት ሪዋርድ ባላቸው ተግባራቶች ሪዋይድ ስላደረጋችሁ ትላልቅ ተግባራቶችን ሊሰራላችሁ። ስለዚህ በተቻለ መጠን ስልካችሁን ምናምን ተያያዥ ኢዚሊ አክሰስ ልታደርጓቸው የሚችላቸው ኢንስታንት ሪዋርድ ያላቸውን ተግባራቶች በሙሉ ማስወገድ። ከዛ ፎከሳችሁን በሙሉ ከበድ ያሉ የምትሏቸው የሆነ ዲስኮምፈርት ውስጥ ሊከቷቸው የሚችሉ ተግባራቶች ላይ ማድረግ። እነሱም ባደረጋችሁ ቁጥር እነዛ ተግባራቶች ቀስ በቀስ አእምሯችን ሪዋይድ እያደረጉት ይመጣል። በተቻለ መጠን ኢዚሊ ሪዋርድ ያላቸውን ተግባራቶቻችን ለማስወገድ የሚሞክሩ እሱን ባደረጋችሁ ቁጥር አእምሯችሁን ሪዋይድ እያደረጋችሁ ለምትፈልጉት ነገር እየሰራችሁት እያስተካከላችሁት ሼፕ እያደረጋችሁ ትመጣላችሁ። በስድስተኛ ደረጃ ደግሞ ሬፒቲሽን። ይሄ በጣም ኢምፖርታንት ነገር ነው። አእምሯችንን መቀየር የምንችለው በድግግሞች ውስጥ የምንፈልገውን ተግባራት ረዘም ያለ ጊዜ በመደጋገም እስካሁን ህይወታችን ሊቀይሩ የሚችሉ ተግባራቶች በመደጋገም በጣም ቀላል የሚሆኑት ኢንስታንት የሆነ ሪዋርድ ስላላቸው ነው። አሁን የምንፈልግ ህይወታችን ለመቀየር ስንፈልግ ደግሞ ልናደርጋቸው የሚፈልጋቸው ተግባራቶች ደግሞ በተቃራኒ ኢንስታንት የሆነ ሪዋርድ የላቸው
እንዲሁም ደግሞ ምንም አይነት ጭራሽ ለውጥ ላናይባቸው እንቅስቃሴ ላናይባቸው እንችላለን። ግን ያንን እንቅስቃሴ ያንን ለውጥ ያንን ውጤት ሳናይ መጓዝ እንችላለን ወይ? ዋናው ጥያቄ ምንም አይነት ለውጥ ሳናይ ምንም አይነት እንቅስቃሴ ሳናይ ራሳችንን እያመን ራሳችንን እየታገስን ለራሳችን ደግ እየሆነ መቀጠል እንችላለን። ነገሮችን አእምሯችንን መቀየር የምንችለው ነገሮችን ረዘም ላለ ጊዜ መደጋገም ስንችል፣ ረዘም ላለ ጊዜያቶች ማድረግ ስንችል፣ ቀኑ እንዳልኳችሁ ቀኑ አንድ ነገር ስታደርግ ልትሉ አእምሯችሁ ላይ ሊፈጥር የሚችለው ኢምፓክት የለም። ምክንያቱም አእምሯችሁ የሚቀየረው በድግግሞሽ ውስጥ ነው። አንድ ቀን ስላደረጋችሁት አእምሯችሁ አይቀየርም። አንድ ቀን ስላደረጋችሁት አእምሯችሁ ከዚህ የሰለጠነበትን መንገድ በአዲስ መንገድ ሊሰራ አይችልም፣ ሼፕ ሊደረግ አይችልም። ይልቁንም ደጋግማችሁ ለብተር ሲስተም ደጋግማችሁ በጣም በጥቂቱ ቅድም ስትጀምሩ ሁለተኛ ሶስተኛ ስቴፕ ላይ ነገሮችን ለመጀመር በጣም ቀላል አድርጓችሁ በጣም ለ5-10 ደቂቃ ብቻ አድርጓቸው ያልኳችሁ ለዚህ። ምክንያቱም ረዘም ላለ ጊዜ መደረግ ያለበት ለአንድ ቀን ወይ ለ10 ቀን ለ20 ቀን ብቻ ነው የሚደረገው። ረዘም ላለ ጊዜ ለ2 ወር ለ3 ወር ነው የሚታደርገው። ስለዚህ በተቻለ መጠን በየቀኑ እያደገ ግራጁዋሊ እየጨመረ የሚሄድ ነው እንጂ አንድ ቀን ለ10 ሰዓት ለ8 ሰዓት የሚደረግ ተግባር መሆን አለበት። ስለዚህ ሬፒቲሽን በጣም ኢምፖርታንት ነው። በሰባተኛ እና በስተመጨረሻ ደረጃ የሚለው ሪፍሌክሽን ነው። አሁን ካላችሁበት ሁኔታ የተሻለ ነገር ላይ ማድረግ ከፈለጋችሁ፣ የተሻሉ ውጤቶችን ማድረግ ከፈለጋችሁ በጣም ኢምፖርታንት የሆነ ነገር ሪፍሌክት ማድረግ ነው። በየቀኑ ምን አይነት ተግባራቶችን እያደረጋችሁ ያላችሁ፣ በየቀኑ ምን ያክል ድርጊቶችን እያደረጋችሁ ያላችሁ እና ድርጊቶች ምንድነው መስራት እያለባችሁ ያልሰራችሁ፣ ምንድነው አጎል እያደረጋችሁ ያላችሁ የሚሉትን ተግባራቶች በየቀኑ ራሳችሁ ላይ ሪፍሌክት ማድረግ አለባችሁ። እነዚህ ተግባራቶች እነዚህ 7 ተግባራቶች በመጠቀም አእምሯችን ለምንፈልገው ነገር ሼፕ ማድረግ ይችላል። ፕሮክራስቲኔሽን በራሱ ስንፍና ነው። እንግዲህ ስንፍና የሚመጣው የት ይሰራል? እነዚህን አሁን ኦልሬዲ ያሳያችሁን የነገርኳችሁን ተግባራቶች ማድረግ እየቻላችሁ አቅሙ ያላችሁ ማድረግን እየፈለጋችሁ ማድረግ አለመቻል። ይሄኛውን እነዚህን ተግባራቶች አጎል የምታደርጉ ብዙ ጊዜ ላይፋችሁን አእምሯችሁን ሼፕ ማድረግ በጣም ቀላል ነው ይመስላችሁ። ነገር ግን አእምሯችን ሼፕ ማድረግ ላይፋችንን መቀየር ራሳችን ላይ መስራት ይፈልጋል። ራሳችን ላይ መስራት ደግሞ በጣም ከባድ ነገር። ለዛ ነው እኔ ከየትኛውም ነገር በላይ ራሳችን ላይ ኢንቨስት አድርጉ ብዬ ሬኮመንድ አደርጋለሁ። ራሳችን ከተቀየራችሁ በውጭ በኩል ያለው ነገር ሙሉ ለሙሉ እየተቀየረ ስቶሪ እየተቀየረ ነበር። ምክንያቱም አለማችን ወደ ውስጥ ነው፣ ከዚህ ነው ወደ ውጭ ነው። ራሳችን እየቀየር ካልቻላችሁ፣ ራሳችን አእምሯችን በምትፈልጉት መንገድ ራሳችን ውጤት ሊያመጣ በሚችል መንገድ ራሳችን መቀየር ካልቻላችሁ በጣም አስቸጋሪ ህይወት ነው ሊኖራችሁ ይችላል። ምክንያቱም ራስን መቀየር በጣም ትዕግስት የሚፈልግ ነገር ነው። ፕሮክራስቲኔት በማድረጋችሁ ሳይሆን ሰነፍ የምትባሉት አሁን ኦልሬዲ ይሄ የተነገራችን እነዚህ 7 ስቴፖች በየቀኑ ራሳችሁ ላይ ለማድረግ አለመሞከራችሁ ግን ሜቢ ሰነፍ ሊያስብላችሁ ይችላል። ምክንያቱም ኦልሬዲ መረጃ አላችሁ፣ ምን ማድረግ እንዳለባችሁ ታውቃላችሁ፣ ምን መስራት እንዳለባችሁ ታውቃላችሁ። እስቲል እየሞከራችሁ እየወደቃችሁ ካልሆነ ማድረግ እየሞከራችሁ ነገር ግን ስቲል ፌል እያደረጋችሁ ካልሆነ እናንተ ምናልባት የዛን ሰዓት ላይ ሰነፍ ልትባሉ ትችላላችሁ። ግን ፕሮክራስቲኔት ስላደረጋችሁ ሰነፍ አትባሉ። ይልቁንም መረዳት ያለባችሁ ስለ አእምሯችሁ መረዳት ያለባችሁ ነገር ስላልተረዳችሁና ስላላወቃችሁ ነው። ስለዚህ ይህኛውም ደግሞ በዚህ ቻናልም ላይ እንዲሁም ደግሞ አሁን በሚቀጥሉት 30 ቀናት ውስጥ በምናደርጋቸው የ30 ቀን ቻሌንጆች ውስጥ አብረን እየተነጋገርን የምንፈታቸው የምንነሳበት የተለያዩ ላይቭ ፕሮግራሞች የሚኖሩ ነው የሚሆነው ማለት ነው። ዲስክሪፕሽን ላይ ቴሌግራም ቻናሉን አስቀምጥላችኋል። እዛ ውስጥ እየገባችሁ ጆይን አድርጉ፣ ሀሳቦቻችሁን በምን ሼር አድርጉ። ከዛ በኋላ እንግዲህ አብረን ከየትን የተለያዩ ሀሳቦችን እየተነጋገርን እየተለዋወጥን ራሳችንን እንደ አዲስ ማሰልጠን የምንችልበት ትሬን ማድረግ የምንችልበት ነው። ስለዚህ በእነዚህ አሁን በነገርኳችሁ በ7 መንገዶች ራሳችሁን እንደ አዲስ በማሰልጠን ፕሮክራስቲኔሽንን ኦቨርካም ማድረግ ትችላላችሁ። ግን እንዳልኳችሁ ኦቨርካም ማድረግ ማለት ሙሉ በሙሉ ኦቨርካም ሙሉ በሙሉ ፕሮክራስቲኔሽንን ማጥፋት አለ። ግን ድብርት የተሰማችሁ ዲስኮምፈርት የተሰማችሁ በእነዚያ ስሜቶች ውስጥ እንኳን ቢሆን ማድረግ ያለባችሁን ተግባራቶች ማድረግ ይቻላል። ራስን ማሰልጠን ቀጣይ የ30 ቀን
ቻሌንጅ ይኖረናል አብረን የምናደርጋቸው እኔም አለሁበት ሰው እዚህ ውስጥ እኔም ማድረግ የምፈልጋቸው መስራት የምፈልጋቸው ነገሮች ስላሉ አብረን የምናደርጋቸው የ30 ቀን ቻሌንጆች ላይ ኦልሞስት ወደ 7 ተግባራቶች ይኖራል የምናደርጋቸው። እነዚህ ተግባራቶች አንዱ ከአንዱ ጋር የተያያዙ ነገሮች ስለሆኑ የተለያዩ 7 የተለያዩ ተግባራቶች አሉ። ነገር ግን አንዱ ከአንዱ ጋር የተያያዙ የሚጣጣሙ ነገሮች ስለሆኑ እነሱ በእነዚህ 30 ቀናቶች ውስጥ በጋራ የሚኖሩን ቻሌንጆች ነው። ነገር ግን ይህ የ30 ቀን ቻሌንጅ ህይወታችን ሙሉ ለሙሉ ይቀይረዋል ማለት አለ። ነገር ግን በህይወታችን ውስጥ አዲስ አቅጣጫ ለአእምሯችን እንድታሳዩና ኦኬ ለካ እንደዚህ መደረግ ይችላል፣ ለካ በዚህ መንገድም አቅጣጫዎችን በዚህ መንገድም ራስን በማስተማር የሚፈልገውን ውጤት ለካ ማግኘት ይችላለሁ እንድትሉ የሚያደርጋችሁ ነው። ስለዚህ ቴሌግራም ቻናል አለን እንዳልኳችሁ፣ እሱ ላይ እየገባችሁ ጆይን አድርጉ። እዛ ላይ ያሉ በየቀኑ የምናሳልፍባቸውን የተለያዩ ትግስቶችን እንዲሁ ደግሞ በየቀኑ የምናደርጋቸው ነገሮች እየተነጋገር ነው። እንደዚህ ቻሌንጅ ገጥሞ እንዴት ነው ላድርግ የሚችል በማየት መንገድ ለፍታ የሚሉት ነገሮች እርስ በርስ እየተነጋገር ሶልቭ የምናደርግበት ነው። ስለዚህ ቴሌግራም ቻናል አለን እንዳልኳችሁ፣ እሱ ላይ እየገባችሁ ጆይን አድርጉ።